ምን ማለት ነው? ሲጀመር ከቤት ከመጀመሩ አንቺ ከቤት መውጣት የጀመርሽ ማን ያለው ቤት አይደለም እንደዛ አይደለም ስልክ እያወራሁ እሺ ከማን ጋር የምታወሪው አይደለም እንዴ ምን ችግር አለ ከማን ጋር ነው የምታወሪው ስልክ አይደለም ከማን ጋር ነው የምታወሪው ከማን ጋር እያወራሽ ነው አይደለም ምሳ በላክ እያልሽ ጓደኛ አትዋሽ እሺ አትዋሽ ጓደኛዬ ናት አትዋሽ ሄይ ጋይስ እንዴት ናችሁ ደህና ናችሁ ወይ ዛሬ እንግዲህ በዩቲዩብ መጥቻለሁ ከዚህ በፊት ቲክቶክ ላይ ነው ያው የምንተዋወቀው እና ይሄ ቻናል አዲስ ነው ላይክ ሼር ሰብስክራይብ በማድረግ እንደጋገፍ ዛሬ የመጣሁት ማዘርን ፕራንክ ለማድረግ ነው ማዘርን ፕራንክ ሳረግ ደግሞ ትንሽ ይከብዳል እና ደግሞ ያው አዲስም ስለሆንን እንግዲህ እንደጋገፋለን ብዬ ተስፋ አደርጋለሁ ዛሬ ፕራንክ ላረጋት ያሰብኩትኝ ከወንድ ጋር ስልክ እያወራሁኝ እና ደግሞ ብር ምናምን እንደመስጠት አድርጌ ነው ከቤት ራሱ ይሄ ራሱ የመጀመሪያው ፕራንክ የምትሆንበት ነገር ራሱ ከቤት መውጣቴ ነው እዚህ ጋር በመገኘቴ ማለት ነው ቤት ውስጥ ልጅ ጠብቂ ተብዬ ነው የወጣሁትኝ እና እዚህ ጋር ስታገኘኝ ምን አይነት ሪአክሽን እንደሚኖራት እና ማዘር አሁን ከስራ መውጫዋ ነው እንግዲህ አሁን ከስራ ትወጣለች ብዬ ተስፋ አደርጋለሁ በዚህ ጋር ነው የምትመጣው እንጠብቃታለን እና ይሄ ዩቲዩብ የኔ ነው ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉልኝ እና አበረታቱኝ ማዘር እንግዲህ ሶሻል ሚዲያ ተጠቃሚ ናት ያው ሶሻል ሚዲያ ላይ እንደምትታዩ አይደለችም በጣም ሃርድ ናት በልጆቿ ደግሞ ቀልድ አታውቅም እና በዚህ ላይ ልጆቹን ትቼባት ስወጣ በቃ ምን እንደሚፈጠር ማሰብ አይገመታችሁም ማለት እንትን አትሉ ፈጣሪ ይርዳኝ እንግዲህ ምንም እንግዲህ ወደ ፕራንክም ላልመለስ እችላለሁ ካሁን በኋላ አላቅም እንግዲህ ከፈጣሪ ጋር አብረን ተከታተሉ ጋይስ እየመጣች ነው ሄላ ወይ ሰላም ነው እንዴት ነህ ደህና ነህ ቤቢዬ አለን ጠፋክ እኮ ያው እኔም ትንሽ ስራ ቢዚ ያደረገኝ አው ቤቢ እኔም ናፍቀኸኛል በጣም እንገናኛለን ቤቢ አው ያልከኝን እኮ አረሳሁትም ያው ከማዘር ጋር ትንሽ ስለተገጫጨን ይገባኛል ያው ጠይቃታለሁ እሷንም አዎ ይገባኛል ጠይቅላለሁ ችግር የለውም ያው ከፋዘር ጋር ማውርተን ችግር የለውም አዎ ይገባኛል የኔ ፍቅር ምሳ በላ እኔም በልቻለሁ ቤቢ እኔም በጣም ወዳለሁ ችግር የለውም እንዳያሳስብ ቤቢ እኔ አመቻችላለሁ ቀንዴ ቤቢ መልሼ ልደውልልህ ምን እያረክሽ ነው እዚህ ጋር እንዴ ስልክ እያወራው ነው እኮ ልጆቹን ስልክ ምታወሩ እዚህ ጋር ደባባሪ ቁጭ ብለሽ አይደለም እኮ ማለት ነው ተረጅና እንጂ ደግሞ ስልክ ማውራት አልቻልኩም አሁን ደግሞ እያወራው ነው እንጂ ልጆቹን ስልክ ማውራት አልቻልሽም አንቺ ምን ማለት ነው ሲጀመር ከቤት ከመጀመሩ አንቺ ከቤት መውጣት የጀመርሽ ልጅ አይደለም ከቤት ሰው አለ ለዛ ነው የወጣሁት ማን ያለው ቤት አይደለም እንደዛ አይደለም ስልክ እያወራሁ እሺ ከማን ጋር የምታወሪው አይደለም እንዴ ምን ችግር አለ ከማን ጋር ነው የምታወሪው ስልክ አይደለም ከማን ጋር እያወራሽ ነው አይደለም ከማን ጋር ልታወሪ እንዴ እማዬ ተረጅኛ ምንድነው ስልክ እያወራሽ ንገሪኝ ከማን ጋር ነው እያወራሽ ያለሽው ከማን ጋር ነው የምታወሪው ተናገሪ ስልክ እያወራሁ ነው እኮ ከማን ጋር ነው የምታወሪው ስልክ አንቺን እኮ እገልሻለሁ ዛሬ ከማን ጋር ነው የምታወሪው ከማን ጋር ነው እያወራሽ ያለሽው አይደለም እኮ ስልክ እያወራሁ አንቺ ጀምሮ እንደዚህ ሆንሽ እሺ ልጅ ማላይ ነው ተሽወጣሽው አሉ እኮ ቤት ማን ያለው እኔ አንቺ ላይ ወራት ይወጣት አይደለም እኮ እኔ አሁን ልሄድ እኮ ነው እዚህ ጋር አላወኩኝ አንቺ ከመጀመሩ ነው ከኔ ጋር እንደዚህ ነገር የጀመርሽው እንዴ ነው ልጆችን ተሽወጣሽው አንቺ አይደለም ይኸውልሽ ላስረዳሽ እንዳትነሽ ከዚህ ጋር እንዳትነሽ ይኸውልሽ ተረጅኝ እሺ ከማን ጋር ነው እያወራሽ ያለሽ ይሄን ብቻ ነው አይ አይደለም ጓደኛዬ ነችና ብር አስፈልጋት አይደለም ምሳ በላክ እያልሽ ጓደኛ አትዋሽ እሺ አትዋሽ ጓደኛዬ ናት አትዋሽ ተናገሪ
ከማን ጋር ነው ያወራሻለሽ? ይሄን ስልክ ተቀበይሽ ሳልሰማው ተናገሪ። አይደለም ጓደኛዬ ነች ብር ፈልጋ ነው እኮ ምን ላድርግ ታዲያ? አሁን አባትሽ ከደወይሽ አልናገር ከማን ጓደኛዬ ብር ፈልጋ ካንቺ ልጠይቅሽ ነበር። ብር ፈልጋ ጓደኛሽ? እኔ አልሰማሁም ካንቺ ኋላ ቆሜ አይደለ ምሳ በላክ አመመሽ እንዴ ልትገማ አገር ለማን ነው ብር የምትሰጪው? ብር እያወጣሽ እየሰጠሽ ነው እንጂ ለጎረምሳ አይደለም ወንድ አይደለም እኮ ከፈለግሽ አስተማሻለሁ። አልፈልግም ከማን ጋር አለሽ ጀምር ለምን ከቤት ወጣሽ? ፍራንክ ነው ሂጂ ለዛ በእናትሽ ታስጠላ አፋን ነው ካሜራው በስንት ሳይለ ይብዛ ምን አይነት ሆነ ና ካሜራው ዞር በይልኝ ሻታናችሁ እኔ ደግሞ ከስራ ስመጣለሁ የእውነት ጋይስ የመጀመሪያዬ ነውና ፍራንክ ስሰራ እንደዛ ቀልድ እንደማረድ ተቃለሽ ሲጀመር ነበር ምን አይነት ሆነ በእናታችሁ አቧጥፊልኝ በቃ ካሜራ በልጆቿ ቀልድ እንደማታውቂው አሁን ራሱ እያያችሁ ነው አይደል? በጣም ሳቄ መጥቶ ነበር ጋይስ የምር። እስቲ ሪአክሽን ምንድነው የተሰማሽ? እስቲ ንገሪያቸው ምንድነው የተሰማሽ? ደክሞኝ በዚህ በፀሐይ እየሄድኩኝ እንዴት ነው እንደዚህ የምታረጊው አንቺ? ንገሪያቸው የተሰማሽን ነገር ንገሪያቸው። የምር በጣም የተናደድኩት የምር ማለት ነው። አይ አይደለም ጀመር ለፕራንኮች እንደዚህ ትደበደበ እንደው ወይኔ የምር በጣም ነው የሚያመው የመጣው። እኔ በጣም የተናደድኩት ደግሞ ልጆቹን ጥለሽ በመውጣትሽ ነው። ወይኔ አይደለም የምር ጋይስ በጣም ሳቄ መጥቶ ነበርና እንዴት እንደማደርግ ራሱ እንደዚህ አይነት ነገር እኔ አልፈልግም በቃ እንዴ ያው ይሄ እኮ ጀስት ፈላ ማድረግ ነው። ላይ እንትን የምትይው አልፈልግም እኔ እንደዚህ አይነት ነገር ፈላ ማድረግ ነው አይደል እንዴ? ይሄ እኮ ምን ችግር አለው? እንዴት እኔ ብቻቸውን ራሱ ትቻቸው እወጣለሁ ልጆች? አንቺ ደካ ስለወንድ እንደዚህ ማውራት ጀምረሻል። ጋይስ እንግዲህ እንደምታዩት ነው ፋይናሊ እዚህ ላይ ደርሰናል። እንግዲህ ያው ሪአክሽኗንም እንዳያችሁት ነው። ይሄ ዩቲዩብ ድጋሜ እንትን ያው የበለጠ ሰብስክራይብ ሼር ላይክ ካደረጋችሁልኝ ማሸነፍ እንችላለን ማለት ነው። ምክንያቱም አሰሪም እያለችኝ ነው እንደሰማቻት ከሆነ ካሁን በኋላ እንደዚህ አይነት ነገር ሲጀመር እንደዚህ ቀልድ አልፈልግም እኔ እና ያው እናሸንፋለን ብዬ ተስፋ አደርጋለሁ። እባካችሁ ጋይስ በጣም የተናደድኩት እውነት በጣም ያናደርሽኝ ሲጀመር ጭራሽ እንደዚህ ምንድነው ደግሞ ፀሐይ ላይ እንደዚህ ጠራራ ፀሐይ ላይ ያው ስራ አለ ጋይስ እና እናሸንፋለን በትግል እናሸንፋለን ጋይስ። ይሄ ዛሬ ተሳክቶልናል ባይ